ስለ ክርስቲያኖ ሮናልዶ ሀብት ምን ያህል ታውቃላችሁ? ለምሳሌ ከልብሶቹን ጀምር። ሮናልዶ በጣም ፋሽን የሚያክሰው ነው። የራሱ የሆነ የCR7 ልብሶች፣ ከፍተኛ የሆኑ የቅንጦትና ብራንድ ልብሶችን ይለብሳል። ከዕለት ልብሶቹ ከ5000 እስከ 15000 ዶላር የሚያወጣ ልብሶችን መልበስ የተለመደ ነው። ለትልልቅ ዝግጅቶች እንደ የሽልማት ስነ ስርዓቶች የሱ ልብሶች እና መለዋወጫዎች እስከ 50000 ዶላር ወይም ከዚያ በላይ ያስከፍላሉ። በተለይም ከቅንጦት ሰዓቶቹ እና ጌጣጌጦቹ ጋር ሲጣመሩ በአመት በ100,000 የሚቆጠር ዶላሮችን ለልብስ እንደሚያጠፋ ይነገራል። የዕለት ተዕለት ልብሶች፣ የዲዛይን ልብሶች፣ ጌጣጌጦች ለህዝብ እይታ እና ፎቶ ማንሳት እንደሚያጠፋ ይታወቃል። በመቀጠል ወደ መኪናዎቹ እንሂድ። የሮናልዶ መኪና ስብስብ በዓለም ላይ በጣም ውድ ከሚባሉት ውስጥ አንዱ ነው። እንደ ቦጋቲ ኮንቶርዲስ ወደ 9 ሚሊዮን ዶላር የሚያወጣ እና ቦጋቲ ኮሮን 3 ሚሊዮን ዶላር አካባቢ የሚያወጣ ያህል ሃይፐር መኪናዎች አሉት። እሱ ብዙ ፌራሪ፣ ላምበርጊኒ፣ ሮልስ ሮይስ የመሳሰሉት አሉ። እያንዳንዱ በተለይም ከ300,000 ዶላር እስከ 1 ሚሊዮን ዶላር ያወጣሉ። ባለፈው ዓመት በጠቅላላ ከ20 ሚሊዮን ዶላር ለመኪናዎች እንደሚያጠፋ ይገመታል። እሱ በዓለማችን ላይ ምርጥ መኪና አላቸው ከሚባሉት መካከል አንዱ እሱ ነው። ስለዚህ ባጭሩ ለአልባሳት በአመት በ100,000 የሚቆጠሩ ዶላሮችን ያወጣል። ለመኪናዎች በአጠቃላይ ከ20 ሚሊዮን ዶላር በላይ ያወጣል። ቪዲዮ ከተመቻችሁ ይህን ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ያበረታቱ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።